ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉም ሰላም አለን። ክብሩ ይስፋ ፈጣሪ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እና ሼር አድርጋችሁ አበረታቱኝ። ሀሳብ አስተያየቶች ኮሜንት ላይ አስቀምጡኝ ወዶች እና ዛሬ እስቲ ምሳ አብረን እንስራ። እንጀራ ናፈቅንና እንጀራ ገዛን ምናምን። ከዛን በቤታችን ውስጥ ደግሞ ወጥ እንሰራለን። ከዛን ለምን በዛ ሀሳብ ደግሞ ለምን ህብስት አንጋግርም አሉኝ። ውሃ ፈልቶ ከዛን ከላይ ደግሞ ሌላ እቃ ላይ ተደርጎ እንትን ሊጡ እዛ ውስጥ ሌላ እቃ ላይ ይጨመርና የፈላ ድስት ላይ እዛ ይጨመራል ማለት ነው። አሰራሩ በሌላ ቀን በደንብ አድርጌ ያሳያችኋለሁ። አሁን ያው ከሰራን በኋላ ነው እንደዚህ ቪዲዮ ያስገባሁት። ከሰራን በኋላ ህብስቱን ማለት ነው እንዴት እንደሚያምር ልነግራችሁ አልችልም። ሲጣፍጥ ደግሞ መኩሩት። ኬክ በሉት በቃ ኬክ የማይተናነስ ነው እና ለስለስ ያለ ነው በቃ ሲያምር። ብዙ ጊዜ ሆነናል እንደዚህ ከሰራን። አንድ ጊዜ እንደሞኝ መኩረን ነበር ግን ያን ያህል ጊዜ ስላልነበርን ብዙ እንትን አይደለም። የዛሬ ግን ሲያምር ለስላሴ ይችላልች መልኩ ራሱ ሲያምር እና ኬክ በሉት በቃ ይሄን ኩፍ ማለት ራሱ እንዴት እንደናፋ ምናምን ማለት ነው። እና እንደዚህ አድርገን ዳቦአችን ጋገርን እላችኋለሁ። ሲያምር እዩት ምን እንደሚመስል ማለት ነው። ውስጡ ስፖንጅ ነው በቃ ልስልስ ያለ ነው እና ሲጣፍጥ እላችኋለሁ። ውድጄ መኩሩት ትወዱታላችሁ። አሪፍ ነው በጣም። ፍረም አጋጣሚ በሰዓቱ ፍረም ውስጥ ቃል ሌላ የሚሰራ ምግብ ስለነበር ለዛ ነው። ከዛን ይሄ ሀሳብ መጠልን ለምን ህብስት አናደርጉም ማለት ነው። በይበልጥ ከድፎ ይልቅ በጣም የሚያምር ነው የሚጣፍጠው ነው እላችኋለሁ ውዶቼ። ሲያምር ማለት ነው። ድፎን እዩት እንዴት እንደሚለሰልስ በዛ ላይ ጣዕሙ በቃ ኬክ ነው የሚለው እና መኩሩት ወዶች ትወዱታላችሁ ማለች። በቤት ባለው ነገር ፈርኖ ዱቄት እና ከዛም እርሾ ትንሽ ጨው ምናምን በሌላ ግን በደንብ አድርጌ እንተሰፋ አድርጌ ቪዲዮ ሰርች ያመጣላችኋለሁ ለማየት ከፈለጋችሁ ማለት ነው። ኮሜንት ላይ አሳውቁኝ ሀሳባችሁ እና ትወዱታላችሁ። መኩሩት ቀለል ባለ ልክ ዳቦ እንደምንጋግረው እንደዛ አድርገን ነው ግን ውሃ ፈልቶ ከዛም በኋላ ድስት ላይ ውሃ ታፈሉና ሌላ እቃ ላይ አድርጋችሁ ነው የምታስቀምጡት። ከዛም በደንብ ትከድኑታላችሁ ማለት ነው። በእንፋሎት ነው የሚበስለው እና ሲጣፍጥ መኩሩት ትወዱታላችሁ። ከዛን ደግሞ ጥብሳችን ሰራን። ቤታችን እንጀራችን ገዛን። ከዛን ቤታችን ምግባችን ሰራን ወጣችን ማለት ነው። ያው እንጀራ ብንገዛም ሌላ የቀረው ራሳችን የሰራ ነው። ድፎ ጋገርን። ከዛም በኋላ ደግሞ ጥብስ ሰራን። ከዛ ዶሮ ወጥ ሰራን። ከዛ ጎን ለጎን ደግሞ ድንች አልጫ ማለት ድንችና ካሮት ከዛን ጥቅል ጎመን ነበረን እሱን አድርገን እቤት ባፈራው ቤት ውስጥ ባለን ቀለል ባለ መልኩ ደስ የሚል ምግብ ሰራንላችኋለሁ ልጆች። አጋጣሚ ሆነ በቅርብ የነበረው በዓል ብዙ እንትን አላልንም። እንጀራ አልገዛንም ነበር ስራ ትንሽ ቢዚ ስለነበር አልተመቸንም እና የበዓላችን ጭምር ነው የተወጣነው ስላቸው። አንዳንዴ በዓል ሲሆን እንጀራን ገዛና ምግቦች ምናምን ኦልሬዲ በቃላ ልክ ከቤተሰብ እንደተለየ እንዳይሰማን በሚል ራሳችን እንደዚህ አድርገን እናደርጋለን። እንጀራችን ገዝተን ከዛን ቤታችን ውስጥ ምግብ ወጥ ምናምን ሰርተን ማለት ነው ያለው ነገር አቀራርበን ደስ በሚል መልኩ ነው የምናሳልፈው። እና ባለፈው በዓል እንደዛ ብዙም እንትን አላልንም። እንጀራ አልገዛንም ትንሽ ቢዚ ምናምን ስለነበር ከዛ አሁን ለምን አንገዛም ብለን ገዛን እላችኋለሁ ውዶቼ። እና እንጀራችን ገዛን። የገዛን እንጀራ ራሱ ሲያምር ልስልስ ያለ በቃ የቤት እንጀራ ነው የሚመስለው እና ትኩስ ነበር። የዛን የመጣ ነው። ወጣችን ምናምን ሰርተን እንደጨረስን እንጀራችን መጣ እላችኋለሁ። ከዛ ወጣችን ይኸው እንደዚህ በሚያምር መልኩ በሚያስጎመጅ መልኩ ሰርተናል። አያምርም? የውዶች ብሉኝ ይላልና ዶሮ ወጣችን በቃ እንደዚህ አነሳ አድርገን እንደዚህ በዛ ብዙ ምናምን አይደለም የሚሰራነው ትንሽ ነው አላ በቃ የሚበቃን ያክል ተዛንቀን ማለት ነው። እንደዚህ ትርፍርፍ የሚል ሳይሆን በቂ በሆነ መልኩ አሳንሰን ለራሳችን የሚሆነናል አይደለም። ቁጥብ አድርገን ሰርተን ብለት እንደዛ ነው። አንዳንዴ ውዶቼ የምሬን አንዳንዴ ስራ ላይ ሁሌም ስንሯሯጥ ለራሳችን ጊዜ አንሰጥም። የሆነ ነገር በቃ እየናፈቀን እየፈለግን ዝም ነው የምንለው እና አንዳንዴ እንደዚህ ገዝተን መብላት አለብን። ምን ፈልጋላ? የምሬን ነው። በተለይ ደግሞ እንደዚህ አረብ ሀገር ያለን ሰዎች ስራችን ላይ ምናምን ሌላ ነገር ላይ ነው እንጂ ትኩረት የምናደርገው እንደዚህ ለራሳችን በቂ ጊዜ አንሰጥምና አንዳንዴ የምንፈልገውን የናፈቀንን ነገር ገዝተን ማድረግ አለብን።
ለራሳችን ያለውን ለማን ሊሆን ነው? እና እየናፈቃችሁ እየፈለጋችሁ ዝም አትበሉላችሁ ፈልጌ ነው። አንዳንዴ በቃ የሆነላ እንጀራም ቢሆን ልብስም ቢሆን ብቻ አንዳንድ ብዙ ነገሮች አሉ እየፈለጉ ይጠፋብኝ ይሆን ብር አጠፋኝ ብር ይወጣብኛል እንደዚህ የሆነ በቃ አላ ለራሳችን ሲሆን ብሩ እንትን እንቆጥበዋለን። እና የሚያስፈልገን ነገር መብዛት የለበት ማለት የምናወጣበት የምናውልበት ማወቅ አለብን እንጂ ለራሳችን መሆን አለብን ልላችሁ ፈልጌ ነው። ምንም ቢሆን ከራሳችን አይበልጥብንም። እና በቃ ቤታችን ባለው ነገር ሰርተን መግዛት ቤታችን ውስጥ የሌለው ቤት ውስጥ የሌለው ነገር ደግሞ ገዝተን ለምሳሌ እንጀራ ነው ላይኖር ይችላል፣ ሌላ መስራት እንችላለን። እንጀራው ደግሞ በፍርኖ ዱቄትም መስራት ይቻላል። ባለፈው ሰርቼው ነበር እንደሰራሁበትም ግን ያምራል። ግን እንደዚህ እንደኛ ሀገር እንጀራ ያን ያህል አያረካችሁ ማለት እንደሱ ጣዕሙም ያለው እንጀራ እንትንም ያን ያህል አይመጣልም እንጂ መስራት ይቻላል። ግን እንደዚህ እንጀራችሁ ለምሳሌ 1 4 5 ክስ ትገዙና ፍሪጅ ውስጥ ታረጋላችሁ። ፍሪጅ ውስጥ አድርጋችሁ ከዛ ቢሆን አሙቃችሁ በመኩረፍ አሙቃችሁ ማለት መጠቀም ነው። እና ወዶቼ እየናፈቃችሁ እንጀራም ቢሆን አንዳንድ የሆነ ሰዓት ላይ እንደዚህ እየናፈቀን እየፈለግን ራሱ አንገዛም። ይሁን ቁጠባ ነው ምንድነው አያገባንም። ብቻ መግዛት መብላት እንኳን እንፈልጋለን ግን አናደርገውም። እየጓጓን እያየን አንዳንዴ እንደዚህ ቪዲዮዎች ወይም ደግሞ እንደዚህ በዓል ምናምን ሲሆን እናይና ምን ነው እንደዚህ ብናደርግ ነው እንላለን ግን አናደርገውም ነበር። ከአሁን የሆነ ጊዜ እንዴ ለምንድን ነው ለራሳችን ካልሆነ ምናምን ብለን ሀሳብ መጣልን። ከዛን ደግሞ እንጀራው ደግሞ እንደዚህ ገዝቶ የሚመጣልን ነገር አይመስልንም ነበር። የሆነ ሰዓት ላይ ሲሞክር እንዴት እና ይመጣል የምፈልገው ነገር ብር ካለ በሰማይ መንገድ አለ ብሏል። እና ብር ካላችሁ ነገሮች የምፈልጉት ነገር ማድረግ ትችላላችሁ ልጅ ፈልጌ ነው ማለት መግዛት ያለባችሁ ለራሳችሁ መስጠት ጊዜ መስጠት ያለባችሁ ለራሳችሁ ማድረግ አለባችሁ። ሁሌም ራሳ ስራ ላይ ሁሌም በቃ በዚህ ወጣ በዚህ ገባ እየተባለ ስራው ላይ ነው ሁሌም እንራራጣው። ለራሳችን ጊዜ አንሰጥም። እና ለራሳችን ጊዜ ኖረን ወዶቼ ብሉ ጠጡ የታባቱ ከልኩ ለማያልፍ አትጨናነቁ። እሺ ረጋ ብላችሁ ምሳችሁ ብለት ከስንት አንዴ በቃ ለምሳሌ በዓል ሲሆን በ3 ወር በእንደዚህ በዓል ባይሆን ራሱ በ3 ወር በ2 ወር አንዴ ገዝታችሁ 1 3 ገዙና ፍሪጅ ውስጥ ማስቀመጥ ነው። በርግጥ በርበሬ ሽሮ ምናምን ላይ ኖር ይችላል ግን እሱንም መግዛት ይቻላል። ወላ የሀበሻ ሱቆች አሉ ብዙ ነገር የምትፈልጉት ነገር መግዛት ትችላላችሁ። እና የምትፈልጉት ነገር መግዛት የሚያስፈልጋችሁ ነገር ማድረግ ለራሳችሁ ጊዜ መስጠት ብራችን የምናጠፋበት የምናወጣበት ማወቅ አለብን እንጂ ምንም ነገር አናደርግም ብለን ለራሳችን ከምንም ነገር እንትን እንበል እየፈለግን እየራበን እየናፈቀን ዝም አለ ማለት። እና ውዶቼ የሚያስፈልጋችሁ ነገር የሚያፍቃችሁ ነገር አላ ለምሳሌ እኔ ከየዛሬ ስንት አመት ብላችሁ የዛሬ 3 አመት ምናምን ነው የዛሬ 2 አመት ምናምን እንደዚህ እንጀራ እኮ በቃ የሆነ በተለይ መጀመሪያ የመጣበት ወቅት ላይ ማለት ነው እዛን እንደዚህ እንጀራ በቃ የሚገኝ ራሱ አይመስለኝም ይሆናል ጉጉት ብለሽ ምናምን በቃ ለሀገራችን ሄደን ብቻ ነው የምበላው የሚመስለኝ እንጀራ ማለት ነው። ከዛ የሆነ ሰዓት ላይ እንደዚህ ሰው ስጠይቁ ጓደኞቻችሁ እንደዚህ ሶሻል ሚዲያ ምናምን የሚጠቀም ካስታያችሁ ምናምን ስጠይቁ ደግሞ የምትፈልጉት ነገር የሚያስፈልጋችሁ ነገር የት ማግኘት እንዳለባችሁ በምን መልኩ ማድረግ እንዳለባችሁ ምናምን ታያላችሁ ታውቃላችሁ። ነው የሚያስፈልጋችሁ ነገር እንጀራችሁም ቢሆን ሽሮአችሁም ቢሆን ከቻላችሁ ገዝታችሁ 2 3 ከሆናችሁ ደግሞ አንድ ላይ ሆናችሁ አንዳችሁ የሆነ ነገር ከቻላችሁ አንዳችሁም እንደዛው ሌላው ቀጣይ ደግሞ እንደዛው እያደረጋችሁ ማለት ነው። እና ደስ በሚል መልኩ የሚያስፈልጋችሁ ነገር እያደረጋችሁ ስራችሁ ስሩ፣ ራሳችሁን አሳልፉ ልላችሁ ፈልጌ ነው። አንዳንዴ በቃ ስራና ድካም ላይ ሲሆን በዛ ላይ የሆነ በቃ እየፈለግን እየናፈቅን መብላት እየፈለግን ግን ደግሞ በቃ ብር ላለማውጣት ብለን ዝም እንላለን። እንደዚህ መሆን የለበትም። ለራሳችን ጊዜ መስጠት አለብን። እሺ ማሮቼ፣ በተለይ ደግሞ ሰው ቤት የምንሰራው እንደዚህ አረብ ሀገር ላለን ሰዎች ነው የምላችሁ። ያው ሀገራችን ውስጥ ከሆነ የምንፈልገው ነገር ሁሌም እጃችን ላይ ስላችሁ ያው ሀገራችን ውስጥ ሲሆን እንጀራ ብትሆን ሁሌም የምንበላው ወጥ የምንፈልገው የሚያስፈልገን ነገር ቢኖር ማን እንደ ሀገር የሚያስፈልግ ነገር እንትን አትልም። ግን የሰው ሀገር ስትሆን በተለይ ሰው ቤት ስትሆን ደግሞ የምፈልገው ነገር ብዙ ነው። ግን እየፈለጋችሁ መግዛት እየፈለጋችሁ መብላት እየፈለጋችሁ ማድረግ እየፈለጋችሁ ራሱ
ገዝታችሁ መብላት፣ ገዝታችሁ ማድረግ ገዝታችሁ ማምጣት ያለባችሁ ነገር በቃ ለራሳችሁ ብዙ ነገር መስጠት ያለባችሁ ነገር እያለ ግን ብር ላለማውጣት ጊዜ ላይኖርም ይችላል። ብሩ ብቻ ሳይሆን ጊዜም ላይኖራችሁ ይችላል። ሀሳቡ ላይ መጣላችሁ ይችላል። ግን የሚያስፈልገን ነገር ካለ ለራሳችን መጀመሪያ ጊዜ መስጠት አለብን ውዶች። እና ፈታ ብሉ፣ አትጨናነቁ። ተመስገን ብለን ለራሳችን ጊዜ ሰጠን ይሁን አይምሮችን ፍሬ አድርገን ስራችን መስራት አለብን። እሺ ውዶች። እና ከዛ በኋላ ምግባችን በላን፣ ድፋችን ምናምን ጨራረስን፣ ድፋችን ሰራን። ከዛም በኋላ ወጣችን ሰራን፣ እንጀራችን ከመጣ በኋላ ምግባችን በልተን ምናምን ጨረስን። ከዛ በኋላ ደግሞ ቡና ፈላን እላችኋለሁ ውዶች። ይኸው እንደዚህ በሚያምር መልኩ ቡና ፈላን፣ ፋንዲሻችን አፈንጥሰን፣ ከዛም በኋላ ደግሞ ቡናችን አፈላን። ደስ የሚል ቀን ነበር። ተመስገን ፈጣሪ እና እግዚአብሔር ይመስገን ለሁሉ ነገር ውዶቼ። በሁሉም ነገር ባላችሁ ነገር ደስተኛ ሆናችሁ ለራሳችሁ ጊዜ መስጠት ያለባችሁ ጊዜ ስጡ። ራሳችሁን አክብሩ፣ ለራሳችሁ አዳምጡ። ማለት ብዙ ጊዜ በቃ ከስራውም ከድካሙ ከምኑ ብለን ለራሳችን በቂ ጊዜ አንሰጥም እና ራሳችሁ ጠብቁ ውዶቼ። ባላችሁበት ሰላም ይስጣችሁ ፈጣሪ። ባለንበት ፈጣሪ ጠብቀን ሰላም ይስጠን ለሁላችን እና ሁሌም መልካም እንመኝላችኋለሁ ውዶቼ። ቀጣይም በሌላ ቪዲዮ እመጣለሁ። አበረታቱኝ። ሰብስክራይብ ላላደረጋችሁ ሰብስክራይብ አድርጉልኝ። ላይክ እና ሼርም እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዴት አያችሁ? ሙያዬ ጎበዝ ነኝ ወይስ እንዴት ነኝ? ከቡናው ከድፎው ነው ከህብስት ድፎው ሳይሆን ህብስት ነውና ከዛን ከምግቡ እና ደግሞ አበረታቱኝ። ኮሜንት ላይ ጻፉልኝ ሀሳብ አስተያየታችሁ። ቀጣይ በሌላ ቪዲዮ እመጣለሁ ውዶቼ። እስከዛ ደግሞ ቸር ሳምንት ይሁንልን ውዶቼ። እወዳችኋለሁ እና መልካም ጊዜ ብያችኋለሁ ውዶቼ ሁላችሁንም። እና መልእክቴን ራሳችሁ ጠብቁ። የሚያስፈልጋችሁ ነገር የምትናፍቁትን ይሆናል መብላት የምትፈልጉትን ነገር ለራሳችሁ አድርጉ። ለራሳችሁን መጀመሪያ፣ ከዛም በኋላ ነው ስራውን ሌላውን ለሚመነውና ራሳችሁ ጠብቁ ውዶቼ። ሁላችሁንም ወዳችኋለሁ።